Today I'm going to share a word of God. በልቤ እንትን ስለሚመላለስ ሰሞኑን ሳነበው ነበርና I'm going to share it with you guys in English and in Amharic. The Lord will help me. Praise be the name of Jesus. It is on Luke 10 verse 38 to 42. It is when Jesus is visiting the village where a woman named Martha welcomed him into her home. Martha's sister, Mary, is sitting at Jesus' feet, listening to his teaching, while Martha is busy with preparation and serving. Martha expressed her frustration to Jesus, complaining that Mary is not helping her. And Jesus responded by telling Martha that Mary has chosen a better ways, which is to focus listening to him. He emphasized that while Martha is concerned about many things, but Mary has prioritized, she have chosen one thing that is very necessary. The old English Bible, I think King James said, it's Martha, Martha, you worry about a lot of things, but what needed is one thing, and Mary has chosen that, and no one will take away, no one will take that away from her. And Amharic, which is I like much better, is because that is my language. I don't know. ኢየሱስ ይላል በማርታና በማርያም ቤት ኢየሱስ ከደቀ መዛሙርቱ መንገድ ሲሄዱ ኢየሱስ ወደ አንድ መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀብላቸው እርሷም ማርያም የተባለች እህት ነበረቻት። ማርያምም ቃሉን እየሰማች በጌታ እግር ስር ተቀምጣ ነበር። ማርታ ግን በስራ ብዛት ትባክን ነበር። ወደ እርሱም ቀርባ ጌታ ሆይ እህቴ ስራውን ለኔ ብቻ ጥላ ስትቀመጥ ዝም ትላለህን? እንድታግዘኝ ንገራት እንጂ አለችው። ጌታ ግን እንዲህ አላት፣ እንዲህ ሲል መለሰላት፣ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትዋከቢም አለሽ። የሚያስፈልገው ግን አንድ ነገር ነው፣ አንድ ነገር ብቻ ነው። ማርያም እኮ የሚሻለውን ድርሻ መርጣለች፣ ይህም ከርሷ አይወሰድም ማለት። እንዴት ደስ ይላል! በሌላ ሰው ቢሆን በቃ ነው እንደኛ ቢሆን ኖሮ እንዴ ማርታ ተነሽ እንጂ ምን ማለት ማርያም ተነሽ እንጂ እንዴ ነውር አይደለም እንዴ አንቺ እዚህ ተቀምጠሽ እንዴት እህትሽ እንደዚህ ትባክናለች? የሁላ እንግዳ ውስጥ ተቀምጡ ነውር እኮ ነው። ሴት ደግሞ ዝም ብላ ቁጭ ስትል ነው ምንድነው የሚባለው? እኛ ሀገር ሴትና ወታደር እንግዳ የለም ይላል ነው። ሴት whatever ሄዳ ቁጭ ማለት አትችልም። she had to do something እና እንደዛ ነበር የጠበቀችው። እንደ ሰው ቢሆን ተነሽና ግዣት መቀመጥ ያለብሽም እንዴት ትቀመጫለሽ? ጌታ ግን እንደዛ አይደለም ያላት። ጌታ ግን እንዲህ ሲል መለሰላት፣ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትዋከቢም አለሽ። የሚያስፈልገው ግን አንድ ነገር ብቻ ነው። ማርያም እኮ የሚሻለውን ድርሻ መርጣለች፣ ይህም ከእርሷ አይወሰድም። እንዴት ደስ ይላል! ማርታ የሚበልጠውን በቃ የሚሻለውን መርጣለች። አንደኛውን ነገር ይዛለች የሚያስፈልገውን መርጣለች። 5,000 ሰዎችን ያበላ በበረሃ ላይ
በ5 ዳቦና በ1 አሳ አይደል እንዲያውም ተርፎ በብዙ ነገር እንደገና ተጭኖ ተወስዷል ተርፎ ልጆችና ህፃኖችና ሴቶች አልተቆጠሩም ይላል ያን ጊዜ ዳቦውንና አሳውን ቆርሶ ባርኮ ሲያበላቸው እና እንደዚህ ያለውን አምላክ ማርታ ልታበላ ትዋከብና ትደክም ነበር። ማርያም ግን ከእግሩ ስር ተቀምጣ ጌታን ታዳምጥ ነበር። እንዴት ደስ ይላል! እንደ ማርያም ያርገን ከጌታ እግር ልንቀመጥ በሱ ስር አርፈን እሱን እንድንሰማ ስለተዋከበ ስለተሮጠ አይደለም ነው። እኛ ስንዋከብ ጌታን እናጣዋለን ነው። ጌታ ቤታችን ተቀምጦ አንድ ሰውዬ ምን አለ ሲያስተምር ስለ እግዚአብሔር መንፈስ ቅዱስ ነውና ጌታ መንፈስ ቅዱስ ከኛ ጋር ነው ያለው እና እኛ ግን ጊዜ የለንም ከሱ ጋር ጊዜ ልንንትልና አንድ ሰው ከናንተ ጋር እየተቀመጠ ይላል ነው ባታናግሩት I just always ignore him. Never say anything to him. Never had anything, What do you feel? The way how she, ሴት ነኝ መሰለች I was reading about it እና የተናገረች በጣም አሳዘነኝ አለቀስኩ ነው and it's true. እግዚአብሔር እኛ ጋር የሚፈልገው relationship ነው intimacy. Connection, deep connection. ድምጹን እንድናቅ ሽታውን ፕሬዘንሱን ህልውናውን አሁን መጨረሻ ዘመን ነው ጠላት ብዙን ክርስቲያን የሚያዋክብበት በጸሎት ላይ እንኳን የሚዋጋበት ጸሎት እንዳንጸልይ because ጸሎት ኃይል እንዳለው እና ጠላት ኃይል እየተዋጋ ነው ጌታ መምጫው ቀርቧል እና ጌታን እንደ ማርያም መርጦ መቀመጥ ጌታ ቤትን እግዚአብሔር ካልሰራ ሰሪው በከንቱ ይደክማል ይላል ቤት ጌታ ነው የሚሰራው ከጌታ ጋር ካልተሰራ ምን ጥቅም የለው ከተማን ጌታ ካልጠበቀ እግዚአብሔር ካልጠበቀ ጠባቂዎች በከንቱ ነው because እንደ እግዚአብሔር ጠባቂ የለም እንደ እግዚአብሔር ረኛ የለም እኛ አሜሪካናውን ስንት ቴክኖሎጂ በስንት ነገር ታጥረን it's really I have seen it myself እንደ ካለ እግዚአብሔር በስተቀር there's nothing እና I'm sure ብዙ ክርስቲያኖች አሉ እንደ ማርታ በስራ ለማስደሰት ጌታን it's good መስራቱ ግን the relationship is more ከጌታ ጋር ጊዜ ማሳለፉ ከጌታ ጋር ቃሉን ማንበቡ ያው ቃሉን ስናነብ እኮ ጌታ እየተናገረ ማርታ እኮ ጌታን ነበር የምታዳምጠው እና ጌታ ይባረክ እንደ እግዚአብሔር ያለ ማንም የለም እግዚአብሔር ጋር ጊዜ ማሳለፍ ጌታ መምጫው ቀርቧል በደጅ ነው መጨረሻን ያሳምረው ትል ነበር እናቴ ስትጸልይ የድሮ ሰዎች መጨረሻን ያሳምረው ነበር የሚሉት እንዴት ደስ ይላል እና እንደ ማርታ አትባክኑ ከጌታ ጋር ተጣበቁ ምንም ሁሉ ከንቱ ነው የከንቱ ኢየሱስ ብቻ የዘላለም ርስታችን ሁሉ ቀሪ ነው አገርማችሁ ጌታ ሲመጣ ሆነ ምን ሰራበት ሁሉ ምን ለፋበት whatever it is it mean nothing ወደ ጌታ ብንሄድ
it's better to use it አንዳንድ ጊዜ ሰው ሲለምን ወይን መንገድ ላይ አይቼ ነገ you know I didn't have no cash or traffic በመንገድ ላይ እኛ በመኪና ነው እነሱ በመንገድ ላይ ነው የሚለሙ በእግራቸውና I passed the person wherever you know እና ነገ ስመጥቼ ሰጠዋለሁ ላለበት ጌታ ቢመጣስ እላለሁ እንደገና you know ነገ ያልኩኝ ጌታ ቢመጣስ ሰው ሳልሰጠው አንዳንድ ጊዜ ነው ጌታም ሊሆን ይችላል ላለው you know because ለነሱ ያላረጋችሁት you know ለኔ እንዳላደረጋችሁት ነው ይላል you know whatever you done to them you know you done it unto me the same time I heard this story ጌታ ወደኔ እና ባክ ወደ ቤቴና ያለ ጌታን ሲለምነው ጌታ ደሃ መስሎ መጣ ወደ ቤቱ እና ሲያንኳኳ ከፍቶ በሩን ሲያው መልሶ ዘጋበት አላስገባውም ማለውና በሌላ ጊዜ ask me you know Lord how come you didn't come I was waiting for you the Lord said I came but you shut the door on me you know because he was you know ጌታ ተስ ያደርገናል anyway ወደ ሌላ እየሄድኩ ነው ክብር ለመንፈስ ቅዱስ ይሁን የጌታን ነገር እንያዝ you know because የሱ ነገር ያዋጣል የጌታን ነገር እናደርግ I'm the same time you know I'm speaking to you and speaking for myself with the spirit of God እና ጊዜው ያለቀ ነው ጌታ የመጣ ነው I don't know the day and the hour you know only the Father knows that ግን ሁኔታውን ስናይ የመሬት መንቀጥቀጡ ችግሩ ጦርነቱ ጥላቻው you know እናያለን ሁሉ ነገርና ጌታ የመጣ ነው ጌታ ይርዳን fight the good fight we're all fight the good fight in faith you know be strong in the Lord እስከ መጨረሻ የጸናሱ ይድናል ያለ ጌታ እና እግዚአብሔር ያጽና ምንጸናው ደግሞ ከሱ ጋር ስንቀመጥ ነው ከሱ ጋር ስናሳልፍ ነው ጊዜ prayer is the most important things you know ይቻላል በክርስቶስ በጸጋው እና I just want to share that it's in the middle of the night women in the middle of the night is in the morning now it's in the morning it's about almost 4:30 ከጧቱ በኢትዮጵያ ስንት ማለት ነው አንድ ሰዓት I'm not sure የኢትዮጵያ ሰዓት ያን ያላላቀው I know it's 12 ከአንድ እስከ 12 ነው የኢትዮጵያ አንድ ብሎ እስከ ማታ መሰለኝ I do not know just I have issues you know because I wasn't raised in Ethiopia ሰዓቱ but here is all in the morning it's 4:30 in the morning and I'm going to sleep now but this word you know ቃሉ was pressing on me to share it you know አንድ ሰው እንኳን ሰምቶ ቢጽናና ቢሰማ እንትን ቢል it's wonderful እና እንደ ማርታ እንሁን እንደ ማርያም እንሁን ጌታ ስሙ የተባረከ ይሁን ሁሉም ነገር ያለው ከእግሩ ስር ነው ሁሉም ከእግሩ ስር ጊዜያችንን እናሳልፍ you know ዳዊት የጸሎት ሰው ነበር ዘማሪ ነበር humble ነበር you know እንደ ልቤ ያለው you know ለዛ ነው በቃ ዳዊት እግዚአብሔርን ልብ የሚያቅ ነበር you know እንደገና ደግሞ ሰሞኑን ስለ narcissistic so I was reading about that the narcissistic people you know they don't admit you know ተሳስቻለሁ አይሉም ንስሐ አይገቡም you know ማን ነበር ናርሲሲስቲክ እንትና በመጽሐፍ ቅዱስ እንትና ነበር ሳኦል ነበር የመጀመሪያው እስራኤል ንጉስ ሳኦል is always finding excuse ንስሐ አይገባም እግዚአብሔር ያለውን አያደርግም
እንደገና ደግሞ ለምን ሲሉ ደግሞ ለእግዚአብሔር ነው እንደዚህ ያደረኩት እግዚአብሔር ሄዶ ጠላቶቹን በሙሉ አጥፋ አንድንም ነገር እንዳታመጣ ብሎት ከፍቶቹንም ንጉሱንም ሳይቀር ይዞ መጣ ለምን ሲሉት ከፍቶቹ ለእግዚአብሔር መስዋዕት ላደርጋቸው ነው አለ እና ዳዊት ግን ይሰበራል ወዲያውኑ በቃ ዳዊት he's ምንድነው sensitive to the Lord ዳዊት ሁለቱም ኃጢያት ይሰራሉ ዳዊት ግን እንደዚህ ያደረክ ሲባል አው እግዚአብሔርን በድያለሁ ብሎ በእግዚአብሔር ፊት ይወድቃል ሳውል ግን he finds his excuse ንስሐ ገብቶ አቅም ዳዊት እንትና ሳውል በቃ ሌሎቹን እንትን ይላል in the end he lost it እና ይሄ I don't know ለምን ግን ንስሐ መግባት ለእግዚአብሔር it is the main thing እግዚአብሔር ንስሐ ግቡ ነው የሚለው እንጂ ሚሊዮን ብር አምጡ እጃችሁን ቁረጡ ራሳችሁን ቁረጡ አይልም ንስሐ ግባ አሁን ሬቨሌሽን ላይ ዮሐንስ ራእይ ላይ ስናነብ እንደዚህ ሆናል በቃ የመጀመሪያውን ፍቅርን ረስተሃል እመጣለሁ ንስሐ ካልገባ ቆርጣለሁ አጠፋለሁ ይላል ግን ንስሐ ግባ ይላል ግን it is so wonderful እኮ የእግዚአብሔር ነገር ንስሐ ግባ ንስሐ ማለት ነው እግዚአብሔር ይቅር በለኝ ብለህ ንስሐ ገብተህ turn around you turn don't go back I'm not going to do it again ማለት ነው forsake your sin I don't know how you say forsake ኃጢያቱን መተው forsaking it not doing it again በጸጋው ይቻላል እና ደሙ ኃይል አለው ዛሬም ሊያነጻን ሊያስነሳን ሊያድሰን ክብር ለእግዚአብሔር ንስሐ መግባት is the ultimate thing it's the number one thing let's be the name of Jesus እና ኢየሱስ ክርስቶስ ጌታ ነው ተባረኩ